ቆይ በእናታችሁ አታሳልፉት፣ ተመልከቱትማ። ዛሬ እንግዲህ ሐሙስ ጥር 7 2018 ዓመተ ምህረት ነው። እንግዲህ ንዋያተ ቅድሳቱን ገዝተናል። ለጻድቁ ለአቡነ ዘርአብሩክ ቤተክርስቲያን ነው ጉዞ እናደርጋለን። አሁን ከሱቅ ተነስተናል። አቡነ ዘርአብሩክ መሄጃ መንገዱ ላይ ነው ያለን። የሰበካ ጉባኤው አባላት እየመጡ ነው እንዲያግዙን። መጣውልን የሚያግዙን ሰዎች እየሄድን ነው። በእውነት ቃል የለኝም። እንደዚህ ሰከል ብዬ አላሰብኩም ነበረ። እግዚአብሔር ይመስገን በእውነት። እስቲ ክብር ለእግዚአብሔር እያላችሁ ከዛ በኋላ እግዚአብሔር ይመስገን ቦታው ላይ ደረስን። ካህናቱን አገኘን። ሰበካ ጉባኤም አብሮን ነበረ። ከዛ በኋላ እንደምታዩት መጋረጃ ነበረ፣ ልብሰ ተክህኖን ነበረ፣ ካባም ነበረ፣ ጸናጽል አለ፣ ደውል አለ፣ ቃጭል አለ፣ ምንጣፉ ስጋጁ አለ፣ ትልቁ ነጩ ጥላ አለ። እንደምታዩት እሱ ሁሉ አስረከብን። መቋሚያ 30 መቋሚያ አለ። የታምረ ማርያም ማስነበቢያ አትሮንስ አለ። ከዛ ይሄን ሁሉ አደረግ አስረከብናቸው። ማይኩም አለ፣ ስላድኑም ነበረ፣ ማይኩም አለ። ከዛ በኋላ ያደረግነው ምንድነው ማይኩን አንድ ባንድ እያወጣን ውስጥ ያለውን ነገር ሁሉ አወጣጣን። ሆርኑን አወጣን። ስፒከሩን የውስጥ ስፒከር ነበረ፣ እሱን አወጣጣን። ሁሉንም ማስረከብናቸውና መጨረሻ ላይ እጅግ በጣም ደስ ብሏቸው በእውነት በጣም ነው የተደሰቱት። የሚገርማችሁ ወንበሩም አለ እዛ ጋር የምታዩት ወንበሩ መቀመጫው በጣም ደስ ብሏቸው በእውነት የሚናገሩት ሁሉ ነው የጠፋቸው። እንደዚህ ያልጠበቁም ነበርና እኔም ስነሳ እውነት ለመናገር እንደዚህ ይሳካል ሁሉንም ማሳካለው ብዬ አላሰብኩም። እኔ ያሰብኩት ንዋያተ ቅድሳት መግዛት ነበር። ከዛ በኋላ አሜናል እንደምታዩት ሆርኑን መገጣጠም ጀመርኩኝ። ከገጣጠምኩትኝ በኋላ መሬት ላይ ጣራ ላይ ከመውጣቴ በፊት ልክ እንደዚህ ሞከርኩት። ከላይ ከጣራው ላይ ነው ያለሁትኝ። ማይክል ሰቀል ነውና በጻድቁ በአቡነ ዘርአብሩክ ስም አልዋሻችሁም። እውነቴን ነው የምላችሁ። ያው ቤተክርስቲያን ጣራ ላይ ነው ያለሁትኝ። ገንዘባችሁን አምናችሁ የምታውቁኝን አይደለም፣ የምታውቁኝ ምንም ችግር የለውም። የማታውቁኝ ግን በተለያዩ የውጭ ሀገራት ያላችሁ በኢትዮጵያም ውስጥ ያላችሁ በጻድቁ ስም ያገዛችሁኝ ጻድቁ አቡነ ዘርአብሩክ ከኃጢአት በቀር የልባችሁን መሻት ሁሉ ይፈጽሙላችሁ። እግዚአብሔርን ነው የምላችሁ። በጣም ደስ ብሎኛል። ከዛ ማይካችንን በሚገባ ጨረስን። ሁሉን ነገር ካበቃ በኋላ እንደምታዩት እጅግ በጣም ደስ ብሏቸው እግዚአብሔርን ነው የምላችሁ በጣም ነው ደስ ያላቸው። ይሄ ነገር ይሳካል ብለው አላሰቡም ነበረ። እኔም እንደ ቀልድ ነበር የጀመርኩት፣ ግን ፍጻሜው አምሮ የዘራነው ዘር ፍሬው አፍርቶ ደስ ብሏቸው ልክ በምታዩት መልኩ ግብዣ ያደረጉልን። መጨረሻ ላይም ጸሎት አድርገን ተሰነባበትንና ስታግዙ የነበራችሁ እግዚአብሔር ይስጣችሁ። አመሰግናለሁ።